12ቱ ሐዋርያቶች እነማን ናቸው? ነገዳቸውስ? ሐዋርያው ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ዮሐንስ፣ ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ፣ ሐዋርያው ቅዱስ እንድርያስ፣ ሐዋርያው ቅዱስ ፊልጶስ፣ ሐዋርያው ቅዱስ ቶማስ፣ ሐዋርያው ቅዱስ በርተሎሜዎስ፣ ሐዋርያው ቅዱስ ማቴዎስ፣ ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ፣ ሐዋርያው ቅዱስ ናትናኤል፣ ሐዋርያው ቅዱስ ታዴዎስ፣ ሐዋርያው ቅዱስ ማትያስ ሲሆኑ ነገዳቸው ደግሞ ጴጥሮስና እንድርያስ ከአባታቸው ከነገደ ሮቤል ከእናታቸው ከነገደ ሲሞን ሲሆኑ ሁለቱንም ነገድ ይሸፍናል። ዮሐንስና ያዕቆብ ወልደ ዘብዴዎስ ከአባታቸው ከነገደ ይሁዳ ከእናታቸው ከነገደ ሌዊ ሲሆኑ ሁለቱንም ነገድ ይሸፍናሉ። ፊልጶስ ከነገደ ዘብሎን፣ ቶማስ ከነገደ አሴራ ሲሆኑ በርተሎሜዎስ ከነገደ ኔፍታሌም፣ ማቴዎስ ከነገደ ይስሐቅ፣ ያዕቆብ ወልደ እልፍዮስ ከነገደ ገሃድ፣ ናትናኤል መረጣቸው ብሎ ነው ለመንፈስ ቅዱስ ለምርጫ ሰጥቶ የሚናገረው እና የግዕዙ ቃል ስንመለከተው ለሐዋርያው በመንፈስ ቅዱስ የመረጣቸው ነው። ስለዚህ ምርጫውን ለመንፈስ ቅዱስ የሚሰጠው አምላካችን ክርስቶስ ሐዋርያትን ሲመርጥ በመንፈስ ቅዱስ ነበር የመረጠው የነበረው። ይህንን ስናነብ በተለይ ኦሪቱን ምርጫ ነው የምናስታውሰው። በእኛ ቤተዋይ መጽሐፍ ላይ በኦሪቱ የነበረው ምርጫ በብሉይ ኪዳን የነበረው ምርጫ ያስታውሰናል። አምላካችን ክርስቶስ በሐዲስ ኪዳን በተለይ ሐዋርያትን የመረጠበት መንገድ በብሉይ ኪዳን ካለው የምርጫ ስርዓት እጅግ በጣም የተለየ ነበረ። በብሉይ ኪዳን መራጩ ሙሴ ነበረ። ህዝቡ ደግሞ የሚመረጡት ደግሞ እስራኤል ዘሥጋ ነበሩ። ከእስራኤላውያን በስጋ የተወለዱ የእስራኤል ዘር ያላቸው ማለት ነው። የሚመረጡበት ደግሞ መንፈሰ ረድኤት ነበረ፣ የመርዳት መንፈስ ነበረ። እግዚአብሔር በብሉይ ኪዳን ከሰው ጋር እርቅ ስላልነበረው ሰው በኃጢአት ምክንያት ከእግዚአብሔር ጋር ስለተለያየ በሚያስፈልጋቸው ነገር አንዳንድ ጊዜ ለመርዳት መንፈሱ ካላከ በስተቀር የአባትና የልጅ ግንኙነት አልነበረ በወቅቱ። ስለዚህ መንፈሰ ረድኤት ነበረ የሚመረጡበት። እንደገና ደግሞ የሚመረጡላት ደግሞ ለምድረ ርስት ወይም ለከነዓን ነበር። ምድረ ቦታ ነች፣ የርስት ቦታ ነች። እግዚአብሔር ተስፋ የሰጣቸው ያቺ ቦታ ነች። ስለዚህ ለዚያ ነበር ይመረጡ ነበር። በሐዲስ ኪዳን ግን ያለው አመራረጥ ፍጹም ከኦሪቱ ከብሉይ ኪዳኑ የተለየ ነው። በሐዲስ ኪዳን የሚመረጡት እስራኤል ዘነፍስ ናቸው፣ ወይም በነፍስ እስራኤል የተባሉ። እስራኤል ማለት ቻይ ነጻሪ እግዚአብሔር ማለት ነው። ስለዚህ የነፍስ እስራኤላውያን ናቸው ማለት በስጋ በዘር በነገድ አይደለም። በአሁኑ በአዲስ ኪዳን ያለው ክፍል እንደዚህ አይደለም። በነፍስ የእግዚአብሔር ልጆች የሆኑ ሁሉ የሚመረጡበት ነው። ስለዚህ እግዚአብሔር ነገርን ሁሉ ቋንቋን ሁሉ ሕዝብ ሁሉ ለራሱ አድርጓል። ከዚያ ውጭ የሚመረጡበት መንፈስ ደግሞ መንፈሰ ልደት ነው። የመወለድ የእግዚአብሔር ልጅነትን መንፈስ ከያዝን ለእግዚአብሔር ላዘጋጀልን ርስት የበቃ እንሆናለን ማለት ነው። ሁለተኛው እሱ ነው። ሶስተኛው የምንመረጥበት ርስት ደግሞ ወይም የምንመረጥበት ርስት ደግሞ የምንገባበት ተስፋ ተደርጎ የሚሰጠን ማለት ነው። እሱ ደግሞ መንግሥተ ሰማያት ወይም ደግሞ ኢየሩሳሌም ሰማያዊ ልጅ ቅዱስ ጳውሎስ የእረፍት ቦታ ነው የሚጠራት ማለት ነው። ያቺ ልጅ ምድራዊት ቦታ አይደለችም። የሚመርጠው ደግሞ ስግው ቃል በኦሪት ሙሴ ነበር። በሐዲስ ኪዳን ግን አምላካችን ክርስቶስ ነው የሚመርጠው እና የሐዲስ ኪዳን ምርጫ ከኦሪት ምርጫ እጅግ በጣም የተለየ እና